ዜና እረፍት የአንጋፋው አርቲስት የብዙዎች ተወዳጅ አርቲስት ሰራዊት ፍቅሬ ወላጅ እናት ወይዘሮ በለጥሻቸው ማሙጫ በ89 ዓመታቸው ከዚህ ድካም አርፈዋል። እናት ማለት የፍቅር ጥግ የትዕግስት ተምሳሌት ናት። ወይዘሮ በለጥሻቸው ባሳለፉት ረጅም የህይወት ዘመናቸው አርቲስት ሰራዊትን ጨምሮ ለሀገር የሚጠቅሙ ምርጥ ልጆችን ኮትኩተው ያሳደጉ፣ በደግነታቸውና በለጋስነታቸው በአካባቢው ማህበረሰብ ዘንድ እጅግ የሚወደዱ እናት ነበሩ። የእማሆይ በለጥሻቸው ማውጫ የቀብር ስነ ስርዓት ነገ ማክሰኞ መጋቢት 8 ቀን 2018 ዓ.ም በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ከቀኑ 9 ሰዓት ላይ ይፈጸማል። የአስክሬን ሽኝት የሚደረገው ካሳንቺስ እንደራሴ ሆቴል ጀርባ የሚገኘው መኖሪያ ቤታቸው መሆኑን ቤተሰቦቻቸው ገልጸዋል። እንደሚታወቀው አርቲስት ሰራዊት ፍቅሬ በጥበብ ስራዎቹ የሚታወቅ አንጋፋ የጥበብ ባለሙያ ነው። እንዲሁም በማስታወቂያ ስራዎቹ እናውቀዋለን። ሰራዊት ፍቅሬ ገና በልጅነት ነበር ወደ ጥበብ ዓለም የገባው። በተለይ በኢትዮጵያ ብሔራዊ ቲያትር ውስጥ በመታቀፍ በልጆች የቲያትር ክፍል ውስጥ በማደግ ለዛሬ ስኬቱ መሰረት ጥሏል። የኪነ ጥበብ ትምህርቱንም በአዲስ አበባ ዩኒቨርሲቲ ወይም የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በቲያትር ጥበብ ዘርፍ ተከታትሏል። ሰራዊት በአንድ ዘርፍ ብቻ የተወሰነ አይደለም። ተዋናይ በበርካታ የቲያትር መድረኮች፣ በፊልሞች ላይ የማይረሱ ገጸ ባህሪያትን ተጫውቷል። በተለይ በኢትዮጵያ ቴሌቪዥን ኢቢሲ ታይቶ በነበረው ድራማዎች ላይ ያለውን አክቲንግ ለብዙዎች ተወዳጅ በማሳየት ለብዙዎች ተወዳጅ እንዲሆን አድርጎታል። እንዲሁም በድርሰትና በዳይሬክቲንግም ስራዎቹ ይታወቃል። ራሱ የደረሳቸውና ዳይሬክት ያደረጋቸው በርካታ ስራዎች አሉት። በፈጠራ ስራዎች፣ በማህበራዊ ትችቶችና አስቂኝ ድርጊቶቹ በማዋሃድ የሚታወቅ አርቲስት ነው። እንዲሁም በማስታወቂያ ሰራዊት ፍቅሬ በኢትዮጵያ የማስታወቂያ ኢንዱስትሪ ውስጥ ፈርቀዳጅ የሆኑ ስራዎችን ከሰራ አርቲስቶች አንዱ ነው። ሰራዊት ፍቅሬ የማስታወቂያና የዝግጅት ስራ የተባለ ድርጅት በመመስረት ትልልቅ ዝግጅቶችና የማስታወቂያ ስራዎችን ሰርቷል። እንዲሁም ከአርቲስት ሙሉዓለም ታደሰ ጋር በደንብ ተጣምረው የሰሩ አርቲስቶች ናቸው። እንዲሁም አርቲስት ሙሉዓለም ታደሰና አርቲስት ሰራዊት ፍቅሬ እንዲሁም አብረው ብዙ ስራዎችን ከመስራታቸው ጋር ተያይዞ እነዚህ ሰዎች የፍቅር ግንኙነት አላቸው እንዴ እስከመባል የሚታወቁ ናቸው። በልጅነታችን በጣም ብዙ በኢቲቪ የሚታዩ ማስታወቂያዎችን ጥንድ ሆኖ በመስራት ይታወቃሉ ማለት ነው። በዝግጅትም ረገድ የተለያዩ የጥበብ ውጤቶችን ወደ ህዝብ እንዲደርስ በማድረግ ረገድ ትልቅ ሚና ተጫውቷል። ሌላው የመድረክ ቲያትሮች በብሔራዊ ቲያትርና በሌሎች መድረኮች የቀረቡ በርካታ ክላሲክ ቲያትሮች ላይ ተሳትፏል። እንዲሁም አርቲስት ሰራዊት ፍቅሬ ትላልቅ ህዝባዊ መድረኮችን ህዝባዊ ፕሮግራሞችን በመምራትም ይታወቃል። ቀደም ሲል በሚሊኒየም አዳራሽ አዲስ ዓመት ሲመጣ የሚዘጋጁ የዋዜማ ፕሮግራሞች ነበሩና እነዛን ፕሮግራሞች በመምራት የሚታወቅ አንጋፋ አርቲስት ነውና በልጅነታችን በጣም ብዙ ትዝታዎች ያሉት አርቲስት ነው። ሰራዊት ከጥበብ ስራዎች ባሻገር በተለያዩ የበጎ አድራጎት ስራዎችና ሀገራዊ ጥሪዎች ላይ እንቁ ተሳትፎ ያደርጋል። በንግግር ብቃቱም የሚደነቅ ሲሆን ወጣቶችን በማበረታታት ረገድ የሚታወቅ ነው። ባጭሩ ሰራዊት ፍቅሬ በኢትዮጵያ የጥበብ ታሪክ ውስጥ ከተዋናይነት አልፎ ወደ ቢዝነሱ ዓለም በመሸጋገር የጥበብ ስራዎች እንዴት በድርጅት ደረጃ ሊሰራ እንደሚችል በተግባር ያሳየ ጠንካራ ባለሙያ ነው። አሁን ላይም ደግሞ ወጣት ቲክቶከሮችን በማበረታታት በምክር በመስጠት የተለያዩ ነገሮችን በማድረግ ይታወቃል። ይህም በማድረጉ ደግሞ በጣም ብዙ ትችቶችም ሲደርሱበት ተመልክተናል። በተለይ በወጣቱ በቲክቶከሩ በአዶናይ ጋር ተያይዞ በጣም ብዙ ትችቶች ደርሰውበታል። ብዙ ሰዎች ተቃውመውታል። ግን እንደዛውም ሆኖ በጣም ብዙ ሰዎች ደግሞ ደግፎታልና አርቲስት ሰራዊት ፍቅሬ ምን ብሎ ያምናል? እኛ ኦልድ ከሆነው ከቴክኖሎጂ ነው ወደዚህ የመጣ ነውና እኛ ስንጀምር ከጋዜጣ ጀመርን፣ ከዛን ሬዲዮ፣ ከዛ ቴሌቪዥን፣ ዩቲዩብ እያልን እያደገ ሄደ። ስለዚህ አሁን ዘመኑ ደግሞ የሶሻል ሚዲያ ነውና እኛም ራሳችንን በዛ መልክ ልናሳድግና ከዘመኑ ጋር ራሳችንን ልናስተዋውቅ አፕዴት ልናደርግ ይገባል የሚል ተራማጅ የሆነ አስተሳሰብ ያለው አንጋፋ ትልቅ አርቲስት ነውና አርቲስት ሰራዊት ፍቅሬ
እግዚአብሔር አምላክ መጽናናቱን ያድልህ። የእናትንም ነፍስ በአጸደ ገነት ያኖርልን። ለቤተሰቡ ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን። የተከበራችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው መረጃ ፕሮግራም ይሄን ይመስላል። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን።